ተባረኩ ወዳችኋለሁ። ይሄንን የዩቲዩብ ቻናል ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ ፎሎ አድርጉ፣ ሰብስክራይብ አድርጉ። ሻሎም። የመጀመሪያው መለከት ሲነፋ ስላልሰማው ነው ጌታ ሆይ ምናምን ቢል ፍቃደኛ ስላልሆነና ምን ላይ ስላልሰጠ ነው። የመጀመሪያው መለከት የናዝሬቱ ኢየሱስ ይወድሃል የሚለው መልእክት ነው። የመጨረሻው መለከት ሲነፋ የምትሰማው ዝግጁ የሆነችው ሙሽራ ብቻ ነች። በጨለማ ላሉት ነው እንደ ሌባ ይመጣባቸዋል ያለው ጳውሎስ እንዳልተቃል እኛ በብርሃን ስላለን እናቃለን። ጌታ ኢየሱስ የመምጫው ምልክቶች ጦርነት ምናምን ብሎ ነግሮናል እንጂ ዘንቀን ይመጣል አላለም። ሌባ መጣብን የሚሉት በጨለማ ያሉ ሰዎች ናቸው። በብርሃን ያሉትማ ሌባ ይመጣባቸው በብርሃን ያሉት ለነሱ ድንገት ነው። እሷ ግን የምትጠብቀው ነው። ለሷ ጎረቤቶች ድንገት ነው። ለሷ ጓደኞች ድንገት ነው። ለኔና ለናንተ እመኑ የሆነ ጊዜና ወቅት ላይ ልክ ሙሽራው ጥሪ ሲያደርግ ጨርሻለሁ ሲል እና ይፍጠር ታውቃላችሁ። አሁን ያለንበትን ድንኳን ለቀን እንወጣለን። ቢኮዝ ሚስት ባሏ ቤት ውስጥ ነው የምትኖረው። አሁን የምንኖርበትን ድንኳን ለቀን እሱ በእጁ የሰራው እሱ ያበጃጀው ሰማያዊ ድንኳን ውስጥ እንገባለን። ሰማያዊ ድንኳን ውስጥ እንገባለን። ለዛ ጳውሎስ መልእክቶችን አይታችኋል። ይሄንን ምድራዊ ድንኳን ይሄን ምድራዊ ድንኳን እያለ ያወራል። ይሄን ድንኳን አንድ ቀን ለቀን በመላእክት አለቃ ድምጽ እሱ ሲመጣ ምን እንደሚደረግ ልንገራችሁ። ልክ ሲጨርስ እዚሁ ቤቱን ሲጨርስ ምን እንደሚደረግ ታውቃላችሁ? አባትየው ማረጋገጫ ከሰጠ በኋላ ነገር ይደረጋል። የልጅየው ቤስ የሚባል አንድ ሰው ይመረጣል። እምቢልታው የመለከት ይይዛል። ከዛ ያ እምቢልታ ይነፋል። ሙሽራ ያንን ድምጽ ከሰማች አስቡት፣ የሚነፋው እዛው ቤቱ የተሰራበት ስፍራ ላይ ሆኖ ነው። ሙሽራ ያንን ድምጽ ከሰማ የሚነፋው መለከት ከየት እንደሆነ ከገባት አንድ ነገር እርግጠኛ ትሆናለች። ባሌ እየመጣ ነው ትላለች። ለዛ የናዝሬቱ ኢየሱስ በምን አለቃ ድምጽ ነው የመጣው? በመላእክት አለቃ ድምጽ አይደል መለከት እየነፋ። ምን ማለት ነው ልንገራችሁ። በዚህ አጋጣሚ የመጨረሻው መለከት ሲነፋ ይመጣል አይደል? የመጨረሻው መለከት ነው። የመጀመሪያው መለከት ሲነፋ ሰምታችሁ አታውቁም? የመጨረሻው መለከት ሲነፋ በምን ታውቃላችሁ? የመጨረሻው መለከት ሲነፋ እዚህ እኔ እንደምናገረው ባጉሊ በሆነ እንትን የሚሰማ እንዳይመስላችሁ። ሙሽራዋ ብቻ ነች የምትሰማው። እሷ አጠገብ እናንተ ተቀምጣችሁ አሰሙ። የምትሰማው እሷ ብቻ ነች። ልንገራችሁ፣ የመጀመሪያው መለከት ሲነፋ የመጨረሻው ያለውን የሚነፋው የመጀመሪያው መለከት ሲነፋ ሰምታችኋል? ጥያቄ እንጠይቋችሁ። አልሰማችሁም አይደል? ግን እንዳልሰማችሁ ስለምታስቡ እንጂ ሰምታችኋል። የመጀመሪያው መለከት መቼ እንደሆነ ልንገራችሁ። አንድ ወዳጃችሁ መጥቶ የናዝሬቱ ኢየሱስ ይወድሃል፣ ስላንተ ኃጢአት ሞቶልሃል። ያ የመጀመሪያ መለከት ነው። እናንተ የምትጠብቁት እንደዚህ ይዞ የሚጮህ ያ መለከት ነው። አልገባችሁ? ያ መለከት ነው። ያ የመጀመሪያ መለከት ነው። አንዳንድ ሰው መጥቶ የመጀመሪያ መለከት ሲነፋ ስላልሰማው ነው ጌታ ሆይ ምናምን ቢል የመጀመሪያ መለከት ሲነፋ ፍቃደኛ ስላልሆነና ምን ላይ ስላልሰጠ ነው። የመጀመሪያው መለከት የናዝሬቱ ኢየሱስ ይወድሃል የሚለው መልእክት ነው። እኛ እዚህ ምድር ላይ ላገኘነው ሰው በሙሉ ያንን መለከት የምንነፋ ሰዎች ነን። ሰዎች ጋር ሂደን የናዝሬቱ ኢየሱስ ይወድሃል ብዬ ሰነግረው አልሰማውም ካለ አንድ ሰው ሚራክል መጥቶ መለከት ሲነፋ የት ነበርክ ነው የሚለው ሰማይ። የመጨረሻው መለከት ሲነፋ የምትሰማው ዝግጁ የሆነችው ሙሽራ ብቻ። ለዛ ብቻ እነሱ አየር ላይ እንቀበለዋለን አይደል የሚለው? አየር ላይ እንቀበለዋለን። መለከቱን የሚሰሙት ግን ሁሉም አይደሉም። የተዘጋጁ ጥቂቶች ብቻ ይሰሙታል። መጽሐፍ ቅዱስ መለከቱን ስለሚሰሙ ሰዎች ምን እንደሚል ታውቃላችሁ? ኢን ስፒሪት ቫይብራንት የሆኑ ይላል። ሁሉ ጊዜ የሚቃጠል መንፈስ ያላቸው ላብራካ ቶንዶሮቦስ ታካቴ አልገባችሁም? ሌብሬዲያ ክራዶ ሳንታራ ባሃሻዴ ተሰሎንቄን ስታነቡት በጨለማ ላሉት ነው እንደ ሌባ ይመጣባቸዋል ያለው ጳውሎስ እንዳልታውቃል እኛ በብርሃን ስላለን እናቃለን ያለው። በብርሃን ስላለን እናቃለን። መለከት ሲነፋ እናቃለን። ለዛ ነው ሚስ አናደርግ መለከት ሲነፋ። ትክክል? የመጀመሪያው መለከት ሲነፋ እኮ ሚስ አላደረግንም። የናዝሬቱ ኢየሱስ ይወድሃል ሲባል እውነት ነው ይወደኛል ብለን እጅ ሰጠናል። ጳውሎስ እኛ በብርሃን ያለን አለ። ላንብብላችሁ። ዛሬ ጌታን ራት ስትወስዱ ይሄን እያሰባችሁ እንድትወስዱ ፈልጋለሁ። አንደኛ ተሰሎንቄ ምዕራፍ 5 ከ1 እስከ 5 ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንዲጽፍላችሁ አያስፈልጋችሁ። በደንብ ስሙኝ። ስለሚመጣበት ዘመን ወራትና ቀን ልጽፍላችሁ ምን አይልም? አያስፈልግም። ለምን? ታውቁታላችሁ። ወንድሞች ሆይ ልጽፍላችሁ ምን አይልም? አያስፈልጋችሁ። የሚያስፈልገው ባታውቁት ነው። እሺ ቀጥል። የጌታ ቀን ሌባ በሌሊት እንደሚመጣ እቺን ቃል በደንብ ሌባ
በሌሊት እንደሚመጣ እሺ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና። እሱ በሌሊት እንደሚመጣ እንደ ድንገት እንደ ሌባ እንደሚመጣ አጥብቃችሁ ምን ብላችኋል? አውቃችኋል። እሺ ሰላምና ደህንነት ነው ሲሉ አሁን ብዙ ጊዜ ምን መሰላችሁ? ኬንያና ሶማሊያ ሊዋጉ ነው፣ ጌታ ሊመጣ ነው ይላል ሰው። በጦርነት ሰዓት ጌታ አይመጣም። ሰላም ነው ሲባል ነው ይመጣው። እሱ ሰላምና ደህንነት ነው ሲሉ ለዛን ራሽያና ፖላንድ ሊዋጉ ነው ሲባል ሰው ራሽያና ዩክሬን ጀምረዋል፣ ቀጣይ አሜሪካና ሰሜን ኮሪያ ይጀምራሉ። በቃ ሊመጣ ጊዜው የዛን ሰዓት አይመጣም ነው ሲሉ ሰላምና ደህንነት ነው ሲሉ እሺ ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል። ምን ሲሉ ነው ይመጣው? ሰላምና ደህና ነው ሲሉ ሰላምና ደህና ነው ሲሉ ጌታ ኢየሱስ የመምጫው ምልክቶች ብሎ ጦርነት ምናምን ብሎ ነግሮናል እንጂ በዛን ቀን ይመጣል አላለም። የሚመጣው ሰላምና ደህንነት ነው። አፍተር ዲስ በቃ ዓለም በሙሉ ተስማምቷል፣ ጦርነት የለም፣ ኤቭሪቲንግ ሁሉ ነገር ፒስ ነው ሲባል የዛን ጊዜ ይመጣል። እሺ በድንገት ይመጣባቸዋል። በድንገት ይመጣል። ሰላም ነው ሲሉ በድንገት ይመጣል። ከቶም አያመልጡም። ከቶም እሺ አያመልጡም። እሺ እናንተ ግን ወንድሞች ሆይ እቺን ቃል በደንብ እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁምና። ቀኑ እንደ ሌባ ይመጣባችሁ ዘንድ በጨለማ አይደላችሁም። ቀኑ እንደ ሌባ የሚመጣባቸው በጨለማ ላሉት ነው። በብርሃን ላሉትማ ብርሃን ውስጥ ነው ያሉት። በረምስ ሌባ መጣብን የሚሉት በጨለማ ያሉ ሰዎች ናቸው። በብርሃን ያሉትማ ሌባ ይመጣባቸው በብርሃን ነው ያሉት። እስኪ ድጋሚ አንብበው። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁ። እንደ ሌባ የሚመጣው ለምኖቹ ነው? በጨለማ ማለት እሺ፣ ቀጥል። እናንተ በጨለማ አይደላችሁም። እሺ፣ ሁላችሁም የብርሃን ልጆች የቀንም ልጆች ናችሁና እኛ ከሌሊት ወይስ ከጨለማ አይደለም። ለነሱ ድንገት ይመጣል፣ እኛ ግን ሲመጣ መለከት ሲነፋ እናውቃለን። ለነሱ ድንገት ነው፣ እኛ ግን እናውቃለን። እሺ እንግዲያስ እንንቃ። ቴንክ ዩ። በጨለማ ያሉት አያውቁም፣ በብርሃን ያሉት ግን በብርሃን ነው ያሉት። በብርሃን ላሉት ቀን ወርና ዓመታት ጠቅሼ አላወራም ማለት። በጨለማ ያሉት ግን ድንገት ይመጣባቸዋል። ለዛ ቤተክርስቲያን መድረክ ላይ አንድ ሰባኪ መጥቶ ድንገት እንደ ሌባ ጌታ ይመጣል ብሎ ከሰበካችሁ ሰውየው በጨለማ ነው ያለው ማለት ነው። ሰውየው በጨለማ ነው ያለው። በብርሃን ላለነው ድንገት እንደ ሌባ አይመጣም። because በብርሃን ውስጥ ላለነው የምንጠብቀው እንግዳችንና ሙሽራችን እኮ ነው። ምን ማለት ነው ልንገራችሁ። ሙሽሪቷ ወይኑን ወሰደች። ከኔ ጋር ናችሁ? የሷ ቤተሰቦች፣ የሷ ጓደኞች ሙሽራው ሲመጣ ለነሱ ድንገት ነው፣ እሷ ግን የምትጠብቀው ነው። ለሷ ጎረቤቶች ድንገት ነው፣ ለሷ ጓደኞች ድንገት ነው። ለኔና ለናንተ ግን የምንጠብቀው ነው። በብርሃን ውስጥ ነው ያለነው። በብርሃን ውስጥ ነው ያለነው፣ የምንጠብቀው ነው። የናዝሬቱ ኢየሱስ ይመጣል። የናዝሬቱ ኢየሱስ ይመጣል። በቅርብ ጊዜ ውስጥ አንድ አይ ቲንክ ሳውዝ አፍሪካዊ ነው ጌታ ኢየሱስ መስከረም 23 እና 24 ይመጣል አለ። ልክ ነኝ? ሰውየው ዓመተ ምሕረትን ይሳተው እንጂ ቀኑን አውቋል። ዓመተ ምሕረት ብቻ ነው ሚስ ያደረገው። ቢኮዝ ጌታ ኢየሱስ ሲመጣ ምልክቶችን ሁሉ ሲናገር አይሁድ አዲስ ዓመት እንደሚመጣ ተናግሯል። ሮሽ ሃሻና ላይ እንደሚመጣ ተናግሯል። ሰውየው ያቺን ፓርት ወሰደና በዚህ ዓመት ነው አለ የተሸወደው። ዓመተ ምሕረት ላይ ግን ከአብዛኞቹ ፓስተሮች በልጧል። ቀኑን አውቆታል። በቃ በዚህ አካባቢ ሮሽ ሃሻና የሚከበርበት ሰሞን ላይ ነው። ኤግዛክትሊ ቀኑ ይሄ ሊሆን ይችላል አለ። ጌታ ይመጣል። የናዝሬቱ ኢየሱስ ይመጣል። የምትጠብቁት ሙሽራ ካላችሁ ያ ሙሽራ የናዝሬቱ ኢየሱስ ድንገት ይመጣል። እንደ ሌባ አይመጣባችሁም። እናንተ ከጨለማ አይደላችሁም፣ በብርሃን ናችሁ፣ የቀን ልጆች ናችሁ።
ለዛ ምሳሌ አንዳንድ የኢትዮጵያ ባህሎች ጋር እንግዳ በቀን ይመጣል አይደለ? ሰዎቹ ምን ነው ከመሸ መጣህ ይላሉ። ምን ማለት ሳትነግረን ለምን መጣህ ነው። እነሱ ኤክስፖርት ስለማያረጉ ሳይነግራቸው ነው ይመጣው። እኛ መለከት እንሰማለን፣ መለከት እንሰማለን። ሲመጣ እናውቃለን። ሜቢ ቀጣይ መልአኩ ይነፋል ስለሚባለው መለከት ምን ማለት እንደሆነ እንማማራለን። አሁን የጌታን ራት እንወስዳለን። የጌታን ራት ስትወስዱ አንድ ነገር አስቡ። እኔ ሙሽራ ነኝ፣ እወስድሻለሁ ብሎ ቃል የገባልኝ ባል አለኝ። ወደ አባቱ ቤት የሚወስደኝ ሙሽራ አለኝ። እኔ የእሱ ነኝ፣ እሱም የኔ ነው። ከእሱ ማንም ሊነጥቀኝ አይችልም። እሱን ከኔ ማንም ሊነጥቅ አይችልም። ክብር ለኢየሱስ ይሁን። እሱን ከእናንተ ማንም አይነጥቃችሁ። እዛን የናዝሬቱ ኢየሱስ ምን እንዳላችሁ ታውቃላችሁ? ከጄ ማንም ሊያስወጣችሁ አይችልም። እናንተ የኔ ናችሁ ነው ያለው። ከሱ እጅ ፈልቅቆ ሊያስወጣችሁ የሚችል ኃይል ምድር ላይ የለም። ሲኦል ውስጥ እንደዚህ አይነት ኃይል የለም። እናንተ የሱ ናችሁ። እሱን በመጠበቅ ሂደት ውስጥ ቫይብራንት ክርስቲያን ናችሁ። ጠብቁ። ፕራካቶንዶ ሮቦሳቴ ሌብሬዲያ ክራዶስ አንዳክላ ብራዲያ ክላርዶቦስ ቫይብራንት ክርስቲያን አንድ ጊዜ መንፈሳዊ አባቴ ፕሮፌት ኤንጀል ቫይብራንት ክርስቲያን ምን አይነት ክርስቲያን እንደሆነ ልንገራችሁ። ትንቢት በሚናገርበት ሰዓት እህቶች አሉ ፕሮፌሳይ እንደዚህ የሚል ጮህ አንድ ሰው መጣና ለምንድን ነው የሚጮኸው አለው። ምን እንዳለው ልንገራችሁ። ኃይሉን እዚህ ጋር ቆሟል። ኃይሉን አላቀውም። መንፈስ ቅዱስ መጣና የሱ ስም ኃይሉ ነው አላችሁ። ስም ኃይሉ ነው ብላችሁ ምንም አይነት ነገር ፊታችሁ ላይ ከሌለ ውስጣችሁ ላይ ፕራይድ እና ኩራት አለ ማለት ነው። ከዛ መንፈስ ቅዱስ እንዳልታውቃላችሁ የሰዎችን ስም እየነገርኩ እንዴት አዘልም አለው። የሰዎችን ስም እየነገርኩ ሚስጥር እየነገርኩ እንዴት አትጮህም? እግዚአብሔርን የሚያክል አምላክ እየተናገራችሁ እንደ ኖርማል ነገር ከቆጠራችሁ ውስጣችሁ ትቢት አለ። ለዛ ልክ እግዚአብሔር ሲናገረን በመደነቅ እንጮሃለን። ሄሎ የሰማሽ በመደነቅ እንጮሃለን። በመደነቅ ብዙ ጊዜ አይ ቲንክ ከዚህ በፊት አንዴ ነግሬያቸዋለሁ። ትንቢት በሚነገርበት ሰዓት ሜጀር ፕሮፌሰር ምናምን የሚሉ ጮቶች አሉ አይደል? ከነሱ መካከል አንዱ እንደዛ እንዲሉ ማድረግበት ምክንያት ምን እንደሆነ ልንገራችሁ። ሲሉም ዝም ምላቸው። አስቡት፣ ፕራይም ሚኒስተሩን አገኛችሁት። ከዛ በኋላ ምን እንደምትሉ ታውቃላችሁ? ሰፈሩን በሙሉ እንደኔ እድለኛ ሰው የለም እያላችሁ ነው የምታወሩት። አንተን እያየሁት መንግስቱ ኃይለማርያምን አየሁት። ከዛ ሰዎች ሰልፍ ሲወጡ አዩዋቸው። ስም ማን ነው? አብዮት። ስንት ልጆች አሉ? 4። ህፃን ልጅ አየሁ። ያብስራ የምትባል ልጄ ነች። መንፈስ ቅዱስ ያንተን ብቻ ሳይሆን አንድ አይን ዓለም የምትባይ ሴት ያለው የት ጋር ነሽ? እኔ አይን ዓለም ከበደ ነኝ። ይሄን ሰው ታውቂዋለሽ? አላውቀውም። ላስተዋውቃችሁ። እሺ። አንቺን እያየው አንድ እሳት ካንቺ ወጥቶ ወደ እሷ ሲመጣ ያለው እሙ ስምሽን ንገሪያት። እመቤት የምትባል ሴት ታውቂያለሽ? እናቴ። አዎ ልጄ ናት። እመቤት። አሜን። ፕሮፌሰር አንድ ያገል ደቃችሁ። የመንግስት ሹመኛ የሆነ ሰው ምንድነው የሚባለው? የመንግስት ተሿሚ ነው ይባላል አይደል? ባለቤትሽ ስሙ ማን ነው? ሹሜ ነው። አሁንም ትንቢቱን አልጨረስኩም። የሹሜ የአባቱ ስም ማን ነው? መንግስቴ። 1 2 3 4 5 6 7 ሰዎች ያሉበት ቤት አየሁ። መንግስቱን አየሁ፣ የባለቤትሽን አባት ሹሜን አየሁ፣ አንቺን አየሁ፣ ልጆችሽንም አየሁ። መሰረትን አየኋት። መሰረት የመጀመሪያ ልጅ። እመቤትን አየኋት። ልጄ ናት። ጌታሁንን አየሁት። ልጄ ነው። ሰብለን አየኋት። ልጄ ናት። አዲሱን አየሁት። አሜን። ምን እንዳለ ሰማችሁት? አሜን። ምንድነው ያለው? አሜን። የልጅ ስም ማን ነው? አሜን። እናቴ አሜን የሚባል ሰው ታውቂያለሽ? አዎ የልጄ እመቤት ልጅ ናት። ቢኮዝ ሚሊዮነር ስትሆን አይቻለሁ። አሜን። ምን ስትሆን አይቻለሁ? ሚሊዮነር። ሚሊዮን የሚባል ሰው ታውቂያለሽ? እናቴ አዎ የአሜን አባት ነው። እግዚአብሔር እየተናገረ ነው ብዬ ራሴ ላይ ነው ቡስት ማድረገው። እድለኛ ሰው የለም ከ7 ቢሊዮን ህዝብ መካከል እግዚአብሔር የሚናገረው ሰው። God is choosing me to speak through me. Nobody is like ከ120 ሚሊዮን የኢትዮጵያ ህዝብ መካከል እግዚአብሔር የሚናገረው ሰው። the person when God speaks. እንደኔ እድለኛ ሰው የለም እያልኳችሁ ነው። Nobody is like unto me. ለዛ ነው ቡስት ማድረገው። በጣም እድለኛ ነኝ እያልኩ ነው። Since I claim it, I'm so እንደኔ blessed. ተባረከ የለም እያልኩ ነው። And nobody is blessed like unto me. አስቡት፣ ተኝታችሁ Then you sleep. ጧት ስትነቁ When you woke up in the morning, እግዚአብሔር በህልም ተናግሯችሁ ከሆነ if God speaking in a ቀኑን dream, በጧት ጀምሩት። what is your duty? እንደኔ እድለኛ ሰው የለም በሉ። It says shout. Nobody is እግዚአብሔር like unto በህልም me. የሚናገረው፣ God speak me in a dream. እግዚአብሔር በህልም የሚያወራው፣ God speak him in a dream. እግዚአብሔር በህልም መልእክት የሚያስተላልፍለት He give him instruction. እንደኔ እድለኛ ሰው የለም። እንደኔ እድለኛ ሰው Nobody.
ከህልም ተነስታችሁ ላይፋችሁን አትቀጥ እድለኛ እንደሆናችሁ ቡስት አድርጉ። Boast it that you are blessed and blessed. ሰማይና ምድርን የፈጠረ እኮ እናንተን ሊያወራ በህልም መጥቷል። The one who created heaven and earth came to speak unto you. ሰማይና ምድርን የፈጠረ The one that created heaven and earth. ለዛ አስቡት፣ አንድ የቀበሌ ሊቀመንበር ጋር የዋለ ሰው ቀበሌው ውስጥ ምን እንደሚያደርግ እናውቃለን። Meet popular people. አቶ እንትናን ክቡር እንትናን አገኘኋቸው፣ ወሬው በሙሉ ይሄ ነው። Everything what he speak is I met this great man. እኛ ከዚህ ውጭ ወሬ የለን። ሰማይና ምድር የፈጠረውን አገኘ ነው፣ አወራ፣ we met him the one that created ተናገረ፣ heaven and ድምፅ earth. ላከ፣ ራእይ ያሳየን። የሰማችሁን ድምፅ ላከ፣ ራእይ ያሳየን። He show us a vision. ከዚህ በላይ ምን የሚያስደስት ነገር አለ? What is the things that is different? በዚህ አጋጣሚ በህይወት ዘመን ምን ደስታ ይሰጣል ብትሉኝ፣ In the entire life what gives you the በጣም life? መደሰት ተነቢ ነው። Is when I prophesy. ለምን እንደምደሰት ልንገራችሁ። ለምን እንደምደሰት የምደሰተው የእናንተን ሚስጥር በማወቅ አይደለም። የምደሰተው እግዚአብሔር ሲናገር መስማት ስለሚያስደስተኝ ነው። So when God speaks I love him. እግዚአብሔር ሲናገር በየቀኑ እንደ መስማት የሚያስደስት ነገር የለም። There is no such thing as delightful አለ። than great. ለዛ ነው ልክ ስለዚህም ሲናገረኝ ስለዚህም ሲናገረኝ ስለዚህም ሲናገረኝ ስለዚህም ሲናገረኝ ስለዚህም ሲናገረኝ ስለዚህኛውም ጉዳይ ሲያወራችሁ ከዚህ በላይ የሚያስደስት ነገር አለ? Is there anything that makes you አስቡት። joyful? ስለ ኃይሉ የወደፊት ትዳር ሲናገረኝ፣ When his marriage, ስለ ስሙ ሲናገረኝ፣ ስለ አባቱ ሲናገረኝ፣ ከምን እንደሚሆን ሲናገረኝ፣ ቀጣይ ኢትዮጵያ ውስጥ ምን እንደሚፈጠር in ሲያወራኝ፣ Ethiopia will next happen. ቀጣይ ዩኤን ውስጥ ምን እንደሚፈጠር ሲያወራኝ፣ In the አፍሪካ ውስጥ ምን እንደሚፈጠር ሲነግረኝ፣ Africa when ቀጣይ እኔ ፋሚሊ ውስጥ ምን እንደሚፈጠር In my ሲነግረኝ፣ ኦድ ስለሚደረገው ጨዋታ ሲነግረኝ፣ ከዚህ በላይ የሚያስደስት ነገር There is- የለም። ሁሉ ጊዜ ትንቢት የሚቃወሙ ሰዎች ለምን እንደሚቃወሟችሁ ልንገራችሁ። ዛሬ Today ክብርት ቢሮ ገባችሁ ከንቲባዋ ጋር the mayor ጊዜ ሰጣችሁ 3 ሰዓት ሙሉ አወራቻችሁ። ኤኒ ታይም መምጣት ትችላላችሁ አለቻችሁ። ቶጥ ላገኛችሁ ሰው በሙሉ ያለ ፍተሻ ነው የምገባው ትሉታላችሁ። It's like በማንኛውም ጊዜ መግባት protocol. እችላለሁ። 3 ሰዓት አወራቻት ነው የወጣሁት። ያ እድል የሌለው ሰው ማለት ከንቲባ ማግኘት ብርቅ ነው ይላል። the one እድል who የለውም። doesn't have the chance እድሉ doesn't- ስለሌለው ማግኘት ብርቅ ነው ይላል። ሰምቶ የማያውቅ ሰው እግዚአብሔር ተናግሮት የማያውቅ ሰው ትንቢት ምንድን ነው ይላችኋል። ትንቢት ብርቅ ነው ወይ? አንተ ለምን አንተ አትንበረከክም በሉት። አንዳንዱ ሰው ይመጣና ሁላችንም የእግዚአብሔር ልጆች ነን፣ ኦኬ ደን አንተም ብትጸልይ ጌታ ይናገራል። ኦኬ እሺ፣ እኔ ስለማይናገረኝ አንተ ጸልይልኝና እስኪ ጌታ የሚነግርህን ነገር ይበሉት። እዚሁ መንገድ አንተ ተንበርከክና ስለኔ የሚነግርህን ነገር ይበሉት። አይነግራችሁ፣ ስለራሱም አይነግረውም። ቡስት ማድረግ አለባችሁ። እግዚአብሔር የሚናገረኝ ሰው ነኝ። አጠገባችሁ ያለውን ሰው ንገሩት። ቀላል ሰው እንዳልመስል፣ እግዚአብሔር የሚናገረኝ ሰው I'm ነኝ። not an easy guy. I'm the one that God spoke to. እግዚአብሔር የሚያወራኝ ሰው ነኝ። እግዚአብሔር የሚያወራኝ ሰው ነኝ። በዚህ ነው ቡስት ማድረግ ያለባችሁ። That I ስትመኩ መጽሐፍ ቅዱስም የሚመካ ይላል በእግዚአብሔር ይመካ። so anyone who's proud should be according to the Lord. ይናገረኛል ብዬ ካልተመካው፣ If I said if God is, ያወራኛል ብዬ ካልተመካው፣ አምላኬ እንደሌሎች አማልክቶች አይደለም፣ የሚያወራ የሚናገር ነው። another side. እኔም እንደሌሎች አይደለም፣ አምላኬን የምሰማ ሰው ነኝ ብላችሁ ቡስት ካላደረጋችሁ ከዚህ በላይ ምን የሚያስደስት ነገር አለ? ከዚህ በላይ ምን ደስታ የሚሰጥ ነገር አለ? ከዚህ በላይ sometimes like አሁን ስላገባው እሷን ከማግባቴ ቤት ምን እንደማደርግ before I marry her, ልክ ተንብዬ ስጨርስ When ቤቴ I- ቁጭ እላለሁ። ራሴን የምደነቀው የአባቱን ስም አወቅኩት እላለሁ። says I know his father's name. የአያቱን ስም አወቅኩት I እላለሁ። know his grandmother's name. ከማን ጋር እንደሚጻጻፍ አወቅኩላለሁ። And- ውስጥ የተቀበረውን ያን ሁሉ ነገር አወቅኩላለሁ። And- ፕሮፌት ሚራክል ምን አይነት ሰው ነህ እላለሁ። የእውነቴ ነው። ቁጭ ብዬ ሜዲቴት የማደርገው ያንን ነው። እግዚአብሔር ተናገረኝ እላለሁ። እግዚአብሔር እኔን ተናገረኝ። እግዚአብሔር እኔን ተናገረኝ። በእኛ ቤተሰብ ውስጥ 7 ወንድማማቾች ነን። Where's ከተሳሳትኩኝ 2 እዚህ ስላሉ ይነግሩኛል። the 7 ነን። ከ7 ወንድሞች መካከል 6ኛው እኔ ነኝ። አባቴ ስለ ቤተሰብ ጉዳይ ማማከር ቢፈልግ ማንን የሚጠራ ይመስላችኋል? የመጀመሪያው ከዛ the ሁለተኛው firstborn, the ልክ next እኛ and አይደለ? the next. ያ ማለት ለፋሚሊ ጉዳይ እንኳን If ፋሚሊ የሚያወራቸውን ሰዎች The con- ስለ ሀገር not ጉዳይ concern- ሰማይ ያወራቸዋል። Even concern ስለ with- ግለሰቦች ጉዳይ ሰማይ ያወራቸዋል። ከዚህ በላይ ምን የሚያስደስት ነገር አለ? ከዚህ በላይ ምን የሚያስደስት ነገር አለ? what is a rejoiceful thing for more than this thing? የሆነ ሰምታይምስ ቁጭ ልና When ሚራክል ካፋር መተላለሁ። ካፋር ነው የመጣሁት። እኛ የምንኖርበት ቀበሌ ከመጀመሪያው ጫፍ እስከ መጨረሻው ጫፍ ያሉ ሰዎችን በስም አውቃቸዋለሁ። ትንሽ ቀበሌ ነች። የህዝብ Village. ቆጠራ ተቆጥሮ 2000 ሰው አይሞላም። ይሄ ቸርች ይበልጣል ከህዝቡ ብዛት። More than እሁድ የሚሰበሰበው ሰው ኑ እዚህ ኑ ብላቸው ኦልሬዲ ሞልቶ ይጨርሱታል። እሁድ ከነ ኦቨርፍሎ ከነ ኤቭሪቲንጉ የእሁድ ህዝብ ይበልጣል ከእኔ ከተወለድኩበት ህዝብ ብዛት። ከዛ መካከል አስወጥተ እንደዚህ አይነት ነብይ ክሬት አደረክላለሁ። እግዚአብሔር በእግዚአብሔር ደነቃለሁ። ሶ በአምላካችሁ ቡስት አድርጉ። በአምላካችሁ ቡስት አድርጉ። በአምላካችሁ ቡስት አድርጉ። ለዛ ነው በዛ መሃል ብሰል በትንቢት መሃል ስጮህ
እየተነበይኩላችሁ አፋር ትዝ ይለኝ ለካ ከዛ ነው የወጣው ትላለሁ። ላፕራካ ቶንዶሮ ቦሳ I receive it. I receive it. I receive it. I receive it. የእናንተ በሮች Your doors በሚቀጥሉት 24 ሰዓት in 24 hours. በኢየሱስ ስም ኃይል እንዲከፈቱ ጸልያለሁ። I pray that ተባረኩ። እወዳችኋለሁ። ይህንን የዩቲዩብ ቻናል ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ ፎሎ አድርጉ፣ ሰብስክራይብ አድርጉ። ሻሎም